ይሄ አይነት ጥያቄ ደግሞ ኤንጋት ኤግዛም ብቻም ሳይሆን የ12ኛ ክፍል የእሳት ፈተናችሁ ላይ ይመጣል። የምታስተውሉት ነገር ምንድነው? ሪፒትድ እና ነን ሪፒትድ መባል መቻሉን ብቻ በደንብ ማስተዋል ይጠበቅባችኋል። ከዛ ምን ማድረግ አለብን የሚለውን ነው የምትወስዱት። how many three digit numbers can be formed from the digit 1 2 3 4 5 6 7 አለና ከዛ በኋላ 8ን አለፋት 9 ልብ በሉ። ይሄ ራሱ ስህተት ውስጥ ከሚያስገባችሁ ነገር አንዱ ነው። ምክንያቱም ከ1 እስከ 2 እስከ 3 እስከ 4 እስከ 7 ሄደና ተራተራውን ከዛ በኋላ ግን 8ን አስወግዶ 9ን ጻፈ ማለት ነው። ይሄ ብዙ ጊዜ በጣም ችኩል ሆነን ሂሳብ ስንሰራ 8ን አብረን ጨምረን እንጽፋታለን ማለት ነው። ስለዚህ ዲጂቱ 8 ነው በአጠቃላይ። ከዛ በኋላ ሌላ ክራይቴሪያ ተሰጥቷችኋል which are divisible by 5 and none of the digits is repeated ተብላችኋል። ለአምስት የሚካፈልና የትኛውም ዲጂት ያልተደጋገመ መሆን አለበት ተብላችኋል። ስለዚህ መጀመሪያ አንደኛውን ክራይቴሪያ እናውጣና ለአምስት የሚካፈል ቁጥር ማለት የመጨረሻ ዲጂቱ ወይም ደግሞ የአንድ ቤት ማለት ነው 5 እና 0 መሆን መቻል አለበት። ከሶስት 0 ስለሌለች 5 ትሆናለች። ስለዚህ 3 ሳጥኖች አዘጋጁና 3 ሳጥኖችን አዘጋጅታችሁ ከመጀመሪያው ከአንድ ቤት ሳጥን ውስጥ አንድ አስቀምጡ። አንድ የምታስቀምጡ ለምንድነው? 5 ቁጥር እዚህ ውስጥ አንድ ስለሆነች ማለት ነው። ከዛ በኋላ የ10 ቤትና የ100 ቤቱን መሙላት አለባችሁ። የ100 ቤቱን ነው ቅድሚያ የምትሰጡት ማለት ነው። የ100 ቤቱን ቅድሚያ ስትሰጡ ከ8ቱ ቁጥር ውስጥ 5ን አንድ ስላነሳን የቀረን 7 ነው። 7 ታስቀምጣላችሁ ከ100 ቤቱ ላይ። ከዛ በኋላ እያንዳንዱ ዲጂት መደገም የለበትም ስለተባላችሁ ደግሞ ምን ታደርጋላችሁ? 7 የነበረው አሁንም አንድ ቀንሼ ስንት አደረኩት? 6 አደረኩት ማለት ነው። ከዛ 3 ቦታ ላይ 7 6 1 መጣ። 3ንም ታባዛላችሁ። 7 ሲባዛ በ6 ሲባዛ በ1 አድርጋችሁ 42 ዲጂቶችን ባለ 3 ማለት ነው። ባለ 3 ዲጂት 42 ያክል ቁጥሮችን ለአምስት ተካፋይ የሆኑ ማውጣት ትችላላችሁ ከነዚህ መካከል ውስጥ ማለት ነው። ስለዚህ የመጀመሪያው ኤ ላይ ያለው መልሳችሁ ይሆናል። እንደዚህ አይነት ጥያቄዎችን ስትጠየቁ ማስተዋል መቻል አለባችሁ። ምክንያቱም ኳንቲቴቲቭ ሪዝኒንግ ስለሆነ ጥያቄውን ከክራይቴሪያ ጋር እያንዳንዱን ስለሚሰጣችሁ ቀጥታ ማካፈልና ማባዛት ላይ ብቻ ትኩረት እንዳታደርጉ ለማለት ያክል ነው እንጂ ጥያቄው በጣም ቀላል ጥያቄ ነው። መልካም ጊዜ